ሰላም ቤተሰብ እንዴት ናችሁ? ሁሉ አማን ነው? ዛሬ ያው ጠፍቻለሁ። የኛውን መረጃ ይዤላችሁ መጥቻለሁኝ። ምንድነው የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ እቺ ማስታወቂያ ለቋል። ምንድነው የማስታወቂያው መነሻ? በማህበራዊ ሚዲያ አካውንታችሁን ወይም ደግሞ የ20/80 እና 40/60 ተመዝጋቢዎች መታችሁ አክቲቭ አድርጉ ተብሎ በማህበራዊ ሚዲያ ስለተገለጸ ለሱ የሚሆን መረጃ ነው የተለቀቀው። ምን ይላል? በአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ለ20/80 እና ለ40/60 የጋራ መኖሪያ ቤት ተመዝጋቢዎች በሙሉ ሰሞኑን በተለያዩ ሐሰተኛ ማህበራዊ ሚዲያ ገጾች ቀነ ገደብ በማስቀመጥ የምዝገባ ቋት ውስጥ መኖራችሁን አረጋግጡ፣ እንዲሁም ምዝገባችሁን ንቁ ወይም አክቲቭ አድርጉ በማለት እየተናፈሰ የሚገኘውን ሐሰተኛ ወሬ ተከትሎ ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በመገኘት ላላስፈላጊ ምልልስ እየተዳረጉ ይገኛሉ ይላል። ይሁንና ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃውን ማግኘት ስለሚችሉ በአካል መምጣት ሳያስፈልግ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን በማስገባት ንቁ ወይም አክቲቭ መሆኑን ማረጋገጥ የሚችልና አስፈላጊውን መረጃ ማግኘት የሚችል መሆኑን እየገለጽን ተመዝጋቢዎች ቁጠባቸውን በአግባቡ እንዲቀጥሉ እና ሐሰተኛ መረጃ ከሚያሰራጩ ማህበራዊ ሚዲያዎች ለሚነዙ አሉባልታዎች ትኩረት ሳይሰጡ ትክክለኛና ወቅታዊ መረጃዎችን ከተቋሙ የማህበራዊ ሚዲያ ብቻ እንዲጠቀሙ እናሳስባለን ይላል። ዌብሳይቱ ታች የተቀመጠው ነው። http ወይም ደግሞ www ብላችሁ ልትገቡ ትችላላችሁ። AAHDAB አዲስ አበባ ሃውሲንግ ዲቨሎፕመንት አድሚኒስትሬሽን ቢሮ ማለት ነው .ኢቲ /ሴቪንግ ብላችሁ ስትገቡ አካውንት ቁጥራችሁን ወይም የምዝገባ አካውንት ቁጥራችሁን አስገቡ ይላችኋል። በዛ መሰረት ቼክ ማድረግ ትችላላችሁ ነው። በዚህ ዌብሳይት ዙም ላርግላችሁ። ይሄው http AAHDAB.ET /ሴቪንግ በዚህ ዌብሳይት እየገባችሁ ራሳችሁ ቼክ ማድረግ ትችላላችሁ ተብላችኋል። እና ያው ቁጠባችሁን ቀጥሉ ተብላችኋል። በነገራችን ላይ በዚህ አመት ያው አዳዲስ ግንባታዎች ተጀምረዋል። ፎር ዩር ኢንፎርሜሽን አዲስ ነገር ያለው ይሄ ነው። አዳዲስ ግንባታዎች ተጀምረዋል። ሰሞኑን ራሱ እየተጀመረው ያሉ አሉ። እንግዲህ እስከ 50,000 ቤቶች ናቸው አሁን እየተጀመሩ ያሉት። 50,000 ቤቶች በቀጥታ በነባሩ የቤት ግንባታ ሂደት ማለት ነው። በሌላ ሞዳሊቲ የሚገነባውን ሳይጨምር 50,000 ቤቶች በቤቶች ልማት ኮርፖሬሽን ግንባታቸው እየተጀመረ ነው ማለት ነው። ስለዚህ በአብዛኞቹ ገላንጉራ ሳይት ላይ ገላንጉራ የኦቪድ ሪል ስቴት ያለበት ኤሪያ ላይ እሱ ላይ ሰፊ ቦታ መሬት ወስዶ የተለያዩ ቦታዎችም የተንጠባጠቡ አሉ። ግን አብዛኞቹ ቤቶች እዛ ላይ ነው የሚገኙት። እዛ ጋር ግንባታው ሰሞኑን በኃይለኛው እየተጀመረ ነው። የቀሩትም በቀጣይ የሚጀመሩ ይሆናል ማለት ነው። ይሄ ነው አዲስ ያለው መረጃ። እንግዲህ እስኪ አዳዲስ ነገሮች ካሉ በቀጣይ መረጃ እመለሳለሁ። ለሌሎች እንዲደርስ ላይክ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያላችሁን ሀሳብ ኮሜንት መስጫ ባሩ ላይ አስቀምጡልኝ። ባባይ